الله البدلش منم يقدلش نجار يلم ودوا أهدي نعمة هلو دستا هلو هم موالبتن إيمانشن كبك إنجي راسشن لجنة الزجاج إنجي جنة لاي ما نم يمان نمزر بلو عير ما نم راسي بتاشن نسميه عاي سماو هلون يراسو النعمة يزو ينورال أجلي بلد أن بلو يتجنكم عندو كعندو بدرجة لي بلد شلال يالبس درجة خلاص كسو يتشال إن دالي لا ينسميه تسمتو ينورال رضي الله عنهم ورضوا عنه الله يسطاچو ሁሉ ወደው ደስተኛ ሆነው ይቀበላሉ እንግዲያውስ ወደዋ እህቴ ባጭሩ አንቺን በተመለከተ በጀነት ተያዥነት ያላቸው ነጥቦች በጥቂቱ ለመዳሰስ ሞክረናል እነሆ ተውባ ደምቃ እየጠበቀች ነው አላህ Subhanahu Wa Ta'ala ይህች የተዋበችውን ጀነት ለሙእሚኖች ያዘጋጃል ሙእሚን ሴት እንዳለች ሙእሚን ወንድ አለ ሁሉም ይጠቀማሉ አላህ ዘንድ እውነተኛው ንጉስ ዘንድ ትክክለኛ ሰላም ያለበት ሀገር ላይ ይኖራሉ አደራሽን ይህ የሰላም ሀገር ላይ መድገቢበትን እድል አታበላሽ እድሜ እጅግ በጣም አጭር ነው እድሜያችን ሳናቀው ነው የሚሄደው የጀነት መግዣ እድሜ ነው የጀነት መግዣ ዒባዳ ነው እነዚህ እድሎችን ተጠቀሚባቸው ይሄን ያላደረግሽ እንደሆነ ጸጸትና ቁጭት ጀሃነም ይጠብቅሻል መኖሪያችን መዘውተሪያችን ጀነት ይሆን ዘንድ የጀነትን ማህር እንክፈል የጀነት ዋጋ መናገር አይደለም መልበስ አይደለም ስም ብቻ አይደለም አልዓመል ሷሊህ የጀነት ዋጋ የጀነት ማህር መልካም ስራ ነው ኢማን ነው በዲን ላይ ቀጥ ማለት ነው ነፍስያን ማሸነፍ ነው ከሙእሚኖች ጋር መኖር ነው ሙእሚኖችን በተግባርም በስራም መምሰል ነው وليس الأمان الباطلة كنتم من يوت هذا اللي جنة واقع لكنتم تسفار اللي سرا سايسروا سايتنكروا بتكبار كافر مسلو بتكبار هالاك أرتو بمن يوت جنبار قدم هونو كعائشة كميمونة كحفصة لمسلف من منيت والله من جنة سوي السرون أي بلا بمن يوت بتشا بلا لو كبر لو بلو بيتون قج بلا يولم بيتون قج بلا سنورم تسرالش تترالش وندون سيتم بعد الدنيا لمكبر بآخرة لمكبر ولبس بتشا بآخرة لملبس لمكبر سمن بتشا بآخرة لمكبر بامت عندي مزومن بتشا بآخرة لمكبر بسم مسلم ما هون بتشا تكبر ليلة هون وسالة أبدا كان شيء تبقى ود النجر نفلك سو ود النجر أسالفه يسدال عندكم نجر لا لمبقى سووش ليلي سيوتو ترارات هاي لا سيقوازو كرمت لا يتقالا سيهدو يتايل الدنيا يتكمنا ما جنجنا ነገ ሚጠፋ ነገ ጥለውት የሚሞቱ ምናልባት ከግብ ሳያደርሱት የሚሞቱ እህቴ ሆይ አላህን ፍሪ ጀነት ፈልጋለሁ ይያልሽ ሙስሊም ነኝ ይያልሽ ከጀሃነም ርቃለሁ ይያልሽ ተግባርሽ አያስዋሽሽ በቃልሽ የምትይውን በተግባርሽ አረጋግጪው እስላማዊ አለባበስ ልትለብሺ ይገባል እስላማዊ አኗኗር ልትኖሪ ይገባል ከካፍር ጋር መመሳሰልን ልትርቂ ልትጠይ ይገባሻል ስለ ጀነት ጸጋ ብዙ ነገር ብለናል አሁን ቀደም እነሆ አንቺን በተመለከተ ጀነት ያለው አህዋል ይሄ ነው ይሄን ጀነት ትፈልጊ እንደሆነ በምኞት ሳይሆን በተግባር አረጋግጪ ስሪ ለጀነት ለፊ ድከሚ እናትሽ አይሻ ረዲየላሁ ዐንሃ ጾም ውላ ከሙእሚኖች መሪ ሙዓዊያ ገንዘብ መጥቶላት ያን ገንዘብ በአጠቃላይ ለምስኪኖች ያከፋፈለችው አገልጋይ ባህሪያዋ ምነው ዛሬ ጾምሽ ምታፈጥሪበት ስጋ የሚገዛበት አንድ ብሩን ካብታስቀሪ በመተላት ሰዓት ብታስታውሽኝ አደርግ ነበር ትላታለች ያ ሱብሃንአላህ ይሄን አሳልፋ ያሰጠችው ሰጠች እንድትባል አይደለም ጀነትን ገዝታበት ነው ዛሬ በምንሽ ነው ጀነት የገዛሽ ያለው አላህን በሚያስቆጣ ነገር ይልቁንስ ጀነት ከመግዛት ይልቅ ጀሃነምን እየገዛሽ እንዳይሆን ራስሽን ጠርጥሪ የለበስሽው ያለው ልብስ الله يكلكله ورسوله يكلكلوت كاللهنا كملእክተኛው የሚያርቅ ሐሳብሽ ጭንቅሽ ውጣውረድሽ በሙሉ ለዱንያ ሆኖ ነው አብዛኛው የሚታይ አለባበሳቸው ሲታይ አነጋገራቸው ሲታይ ሙስሊም የማይመስሉ والله ሲሉ በአላህ ሲሉ ሲሰማ ግን ምን ያክል እንደሚያስደነግጥ የሚያውቁ ያውቃሉ እስላምን አታሰደዲ በዲንሽ አትፈሪ ዲንሽን አኩሪ
በአዱንያ ስሜትን መከተል አኺራ ላይ ጀሃነም እንዲታሰሩ ያደርጋል። በአዱንያ ስሜትን ሰበር አድርጎ ሙእሚን ሆኖ መኖር ጀነት ላይ የፈለጉትን ያገኙ እንዲኖር ያደርጋል። አላህ ሱብሓነሁ ወተዓላ ሐዲስ ላይ ረሱል እንዳሉት ቃል ገብቷል። ባሪያዬ ሁለት ደስታ ወይም ደግሞ ሁለት ስጋትን ለሱ አላደርግም ብሏል። በአዱንያ የፈራኝና የተጠነቀቀኝ እንደሆነ አኺራ ሰላም ሰጠዋለሁ። በአዱንያ ቸላ ብሎኝ እንደፈለገ ይኖር እንደሆነ አኺራ ስጋት በስጋት ይሆናል፣ ይቀጣል፣ ይሰቃያል ብሏል። እነሆ አብዛኛዋ ሙስሊም ስትታይ ጀነትን ረስታለች፣ በመላሷ ባትረሳም ጀሃነምን ዘንግታለች። ቀጥሎ ያለውን ሐዲስ ተመልከቺ፣ አድምጪ በልብሽ። ሐዲሱን አልባኒም ሌሎች ዕለሞችም ሰሒህ ያሉት ሐዲስ ነው። إذا صلت المرأة خمسها وصامت شهرها وحصنت فرجها وأطاعت زوجها قيل لها ادخل الجنة من أي أبواب الجنة شئت. مسلم سيد بتوحيدات أنكر هنا السيد شرك رياء يالكلاك السيد أمس وقت صلاة دبقا كسجدت بامت عند رمضان كصومت ራሷን ከዝሙት ከጠበቀች ባለቤቷ ሚያዛትን ከታዘዘች ሞታ ጀነት ስትገባ ከጀነት በሮች በፈለግሽው መርጠሽ ግቢ ትባላለች። አላሁ አክበር። ይህ ሁሉ ማዕረግ በኢማን ነው የሚገኘው። ሰላቷን አስተካክላ ማሰግድ ሴት ሒጃቧ ላይ ችግሩን ታዩታላችሁ። ለዲኗ ጭንቃ የሌላት ሴት አለባበሷ አነጋገሯ ላይ ታያላችሁ። በስርዓቱ ሰላቱን አላህን ፈርቶ አሳምሮ የሚሰግድ አላህ ከወንጀሎች ይጠብቀዋል። ምላሱ መጥፎ አይናገር፣ አይኑ መጥፎ አያይ፣ እጁ መጥፎ ቦታ አይሰነዘር፣ እግሩ ወደ መጥፎ አይሄድ፣ አለባበሱ እስላማዊ ነው። በተቃራኒ ሰላቱ የተበላሸ ውስጡም ውጩም ይበላሻል። የውስጥ መበላሸት ምልክት ባነጋገር ባለባበስ በውሎ ይገለጣል። ስለዚህ በፈለግሽው በር ግቢ፣ ይሄ ሁሉ ያንቺ ነው። ዘመድ ቤት ሄዳችሁ ቤትህ ነው ፈለከው ግባ ስትባሉና የማታውቁት ቤት ምናልባት ለጉዳይ ሊሆን ይችላል የፈራችሁ የውጩን የግቢውን በሩላ ይከፍታሉ አይከፍቱም ብላችሁ ሰግታችሁ ተናንሳችሁ ስታንኳኩ ያለውን ልዩነት ይዩት። በኢማንሽ በዒባዳሽ በጥንካሬሽ አላህ ደጁ በመላእክቶች ያዝገነባትን ጀነት በፈለግሽው ግቢ። ሲገባ የእንጨትና የላሚራ በር ተረግጦ አይደለም የሚገባው። የተሰራውም ከወርቅና ከብር ነው። ስትገቢ የሚጠብቅሽ ጭቃ ወይም ደግሞ የዱንያ ሊሸት የሚችል ምንጣፍ አይደለም፣ ጀነት ነው። ገና በሩ ሲከፈት ሽታው ልብን ያርሳል። اللهم اجعلنا من أهل الجنة يا أرحم الراحمين። እህቴ ሆይ ተጠንቀቂ። የፊትና ሰዎችን ሴት ልጅ ነፃ እናውጣ የሚሉ የሸይጣን ዳዒዎችን ከምንድነው ነፃ የሚያወጡሽ? ለአላህ ከመስገድ እስላማዊ ሒጃብሽን ከመጠበቅ ጀነት የሚያስገባውን ባል መታዘዝን ከመተግበር ሙእሚን ከመሆን ከምንድነው ነፃ የሚያወጡሽ? ይልቁንስ ከሐያ ከኢማን ከእስቲቃማ ነፃ አውጥተው የጀሃነም እስር ቤት ዛሂሩሁ ረሕመ ወባጢኑሁ ሚን ቂበሊሂ አልዓዛብ ውጩ ሲታይ አስደሳች የሆነ ጀርባውና ውስጡ ዓላማው ግን ጀሃነም የሚያስወርድ ወደ ሆነ ዓላማ ነው እየጠሩሽ ያለው። እነዚህን ተጠንቀቂያቸው። እነዚህን ተጠንቀቂያቸው። ያልተጠነቀቅሽና ያልነቃሽ እንደሆነ ጥሪያቸውን ሰምተሽ ዘመናዊነት ብለሽ የሴት መብት ብለሽ ኢማን በልብ ነው ብለሽ የተከተልሽ እንደሆነ የጀነትን ጸጋ ከሚነፈጉ ትሆኛለሽ። ይህ ብቻም አይደለም፣ የጀሃነም እስር ቤት ከሚገቡ ትሆኛለሽ። ለአንቺ ያዝነው መስለው የሚጠቀሟቸው ቃላቶች፣ አንቺን ለማስደሰት ብለው የሚሄዷቸው አካሄዶች ሊያስደስቱሽ አይገባም። ይሄ ሁሉ የአይሁዶች የምዕራባውያን ሴራ ነው። ነፃነት ኢማን ነው። ነፃነት ዋጅብን መፈጸም ነው። ነፃነት ሰውን አለመበደል ነው። ነፃነት የማንንም ድርሻ የማንንም ሐቅ አለመንካት ነው። ነፃነት ሙእሚን ሆኖ መብትና ግዴታን አውቆ መኖር ነው። ምታነቢው መጽሐፍ ምረጪ፣ ምታነቢውን መጽሔት ጋዜጣ ምረጪ፣ ምታደምጪውን መገናኛ ሚዲያ ለይተሽ ወቂ። ጆሮሽ እዛም እዚህም የሰማ እንደሆነ ልብሽ እዛም እዚህ ያናፈቅ እንደሆነ ያጠሙሻል፣ ገደል ይከቱሻል። የፊትና ዘመን ነው። በተለይ ያለንበት ዘመን ሚዲያው በሙሉ እስላም ላይ ጦርነት የከፈተበት ጊዜ ነው። ነይ እንደኛ ሁኒ እያሉሽ ነው። ጋዜጣውም ሚዲያውም ሴቷ ላይ እየተረባረበ ነው። በዛም በዚህ
ነፃ እናውጣ እያሉ ከምን ከጀነት አደራሽን ራስሽን ጠብቂ አትታለይ ጠላቶችሽ እንደሆኑ ወቂ ሸይጣን ጠላታችን ነው የሸይጣን አጫፋሪ አጋሮችም ደግሞ ጠላትሽ እንደሆኑ ወቂ ጠላቱ የሰጠውን ምክር ተቀብሎ ሊሄድ ማን ነው ሞኝ ካልሆነ በስተቀር ቻናሎች አንዳንዶች ጋዜጦች መጽሔቶች መጥፎ ጓደኞች የሰረጩት ያለው መርዝ አይግደልሽ ተጠንቀቂ በጊዜያዊ ደስታ ዘላለማዊ ደስታ የአኺራ ኒዕማ እንዳታጪ ልትጠቂ ይገባሻል እነዚህ ሁሉ ሰዎች ሴትን ነፃ እናውጣ የሚሉት ዓላማቸው አንድና አንድ ብቻ ነው አላህ ሱረቱ ኒሳ ያንቺ የሴቶች ምዕራፍ ላይ 89ኛው አንቀጽ ላይ ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ ጠላቶች ፈንጋጮች ሙጅሪሞች እናንተም ከፍራችሁ እነሱ እንደከፈሩት አንድ እኩል እንድትኖሩ ነው የሚፈልጉት خلاص ሄዶ ለማክፈር ነው እንጂ የምን ሒጃብ ነው ያስብሉሻል መጨረሻ ላይ የምን ጺም ነው የምን ሱሪ ልብስ ማሳደር ነው ያስብሉሻል መጨረሻ ላይ በዚህም ትከፍሪያለሽ ሳታውቂ የምን ሞቶ መቀስቀስ ነው ያስብሉሻል ሌባ ሁሉም ሰው ሌባ በሆነ ይመኛል ዝሙተኛ ሁሉም ሰው ዝሙተኛ በሆነ ይመኛል ሰዎች ላይ የተወሱን ብቻ እንዳያዋርዱት ማለት ነው የተለመደ ጉዳይ እንዲሆን አንቺንም ለዚህ ነው እየጠሩሽ ያለው ምንም አይመለከታት ሴት ልጅ ተገላልጣ ተካኩላ ተውባ ቆማ ለማስተዋወቅ ስትመጣ ምንድነው መልእክቱ በየጋዜጣው በየመጽሔቱ የመጀመሪያ ፔጅ ላይ የሴት ልጅ ፎቶ ሲወጣ ምንድነው መልእክቱ አላማው የዘፋኞች ታሪክ የፊልም ተጫዋቾች ታሪክ የተለያዩ ሰዎች ታሪክ ሲዘረዘር ምንድነው አላማው በዚህ ነገር አንቺን ቢዚ ለማድረግና እስቲቃማ ውስጥ ገብቶ ቁርአን የማንበብ ልምድ ሐዲስ የማንበብ ልምድ ዝክር የማሐፈዝ ቁርአን የማሐፈዝ ልምድ ኋላ ቀር መስሎ ታይቶሽ በዘመናዊነት ወጥመድ ውስጥ አስገብተው ነዓም ጀሃነም ሊከቱሽ ነው የሚፈልጉት ንቂ ተጠንቀቂ አላህ ይጠብቅሽ አላህ ጀነትን ሄደው ሰላም ከሚያዩ በሰላም